የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደንተውኩን እችን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው ምንናገረው። ስለምናቅ ነው ምንናገረው። የሰው ነፍስ ያንገበግበናል። ቋቅ ብሎናል። መግለጫ ሰልችቶናል። ያዘም መግለጫ ቋቅ ብሎናል። እኛ አንፈልግም። ያዘም መግለጫ ዱንካር ማሳመሪያ ልንሆን አይደለም ወደ ኢትዮጵያ የመጣ ነው። ንጹሃን ከግድያና ከስርቆት ለማትረፍ ነው ወደዚህ ሀገር የመጣ ነው። ማንንም ለማጀግነን ማንንም ለማጥፋት አይደለም በፍጹም። የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስር ነቀል ለውጥ ከነ ካቢኔው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃሌን ለምድር ለሰማይ እንዳበቱ ሃንገ ጀሪኹን አችራ ሙልቀምነት ሃንገ ጀሪኹን ሂዳን ሰነት ሃንገ ጀሪኹን ልቡ ደመምቴ ሁንዳፍ ጋፈተምነት ሃንገ ጀሪኹን ደበይሳኖ ጀተኒ ፍንጋፈተምነት ነገኝ ኦሮሚያ ከይሰዱ ፉታው ተቆለን እንጅራቱ ወጭ በፍጹም አይኖርም። ይሄ ኦሮሞማ አይደለም። ይሄ የኦሮሚያ ጉዳይም አይደለም። ዶክተር አብይ አህመድን ከስልጣን ለመጣልና ዶክተር አብይ አህመድ የአማራም የኦሮሞም የሌላም ብሔር ብሔረሰቦች እንዲጠሉት የማድረግ የተወጠነ ትልቅ ሴራ ነው። አብይ ረቱ ማን ወድቀው ሽራ ጀርኩ ነው ጀቻጅሩ አልፈረጠተ የለም። ከታች የሚመጣ ሪፖርት እያመንክ ነው፣ ውሸት ነው። ከታች ወደ ላይ የሚመጣ ሪፖርት ውሸት ነው። ዶክተር አብይ አትመን። ገዳይ ያለው እዛው ነው፣ ቢሮ ውስጥ አስጨፍጫፊ ያለው እዛው ነው። በሶማሌ ክልል የሚያስተዳድረው ፕሬዝዳንት ሙስጠፌ ኦፒዲዮ እኮ አይደለም፣ የወያኔ ተገዢ አልነበረም። ንጹህ ነው፣ እንደኛ አምሮ እንደታየን እንደና ንጹህ ነው። ስለዚህ ጸረ ወያኔ አመለካከት ስላለው ሁሉን ነገር አጥርቶ ስለሚሰራ ዛሬ በሶማሊያ ክልል ያሉና በኦሮሚያ ክልል ያሉ ኦሮሞዎችና ሶማሌዎች ተፋቅረው ይኖራሉ። እንደ አብዲሌ ጊዜ አይነት መጥፎ ጊዜ አይኖርም። አንዳንድ ችግር ሊኖር ይችላል። በጠላት የተቀናጀ በጠላት የተቀነባበረ በጠላት የተካሄደ አንዳንድ ሽብሮች ሊኖር ይችላል። ሆኖም ግን ክልሉም ነፃ አድርጎ በቀጥቀጥ አድርጎ ስትገባም ስትወጣም ቤትም በፖሊስ አደራጅቶ ጸጥታና ሰላምን አረጋግጦ እየኖረ ነው ሙስጠፌ። እነዚህ የኦፒዲዮ የወያኔ ጡጦ ሲጠቡ ያደጉት የኦፒዲዮቹ እዚህኛ ኦሮሚያ ላይ ያሉት የወያኔ ልጆች አመለካከታቸው ወያኔ፣ ቺፕሳቸው ወያኔ፣ ጭንቅላታቸው ወያኔ፣ አካሄዳቸው ወያኔ፣ አደናነሳቸው ወያኔ፣ አጠጣጣቸው ወያኔ፣ አልጋ ላይ ሲተኙ ወያኔ፣ ሁሉ ነገራቸው ወያኔ። ሰው ማስገደልና ምን እሱ ምንም አይደለም። ትላንትና እኮ በቀን ለሞለጋ ስንት መቶ ሰው ሞቶ ዛሬ ብሉኬት ይመርቃል። እንዲህ አይነት አመራር ነው ያላቸው።
ሰው ዛሬ በምን ሊና ነው ቆሞ ብሎኬት የሚመረቀው ዛሬ ሰው እኔ አሁን የኦሮሚያ ፕሬዝዳንት ቢሆን ዛሬ ብሎኬት የሚመረቅበት ቤት አይደለም ፎቅ ለምን የፈለገ ለምን አልሄድም እዛ ቦታ የዛ ንጹሃን ደም ያንገበግበኛል የዛ ንጹሃን ደም ይፋረደኛል ግን እንዲደረጉ ምን እንደሚሉ እንደዛ እንደሚሆኑ ስለማቅ ማለት አጅሬው ስለሚያቅ ትልቁ ቦይራ ስለሚያቅ ብሎኬት ቢመረቅ ለሱ ጉዳይ አይደለም ያቃል ያን ጉዳይና ቀለል አድርጎ ነው የሚያየው ማለት ነው ተግባባን እዚህ ጋር ወሊ ገሌ በከተነት አከት አጀፈመን መቃብ ያሁዋ እኞ ከዱሙስ መቃብ ያሁፍ ዋጋ ያርገው ካብዲ ለጋ አገናኘው ለስ ጉዳይ አይደለም ምክንያቱም ያን ነገር ያዘዘው እሱ ነውና እሱ ካላዘዘው ግን ይሰማዋል ነፃ አድርጎ በቅጥ እኔ አሁን የኦሮሚያ ፕሬዝዳንት ቢሆን ዛሬ ብሎኬት የሚመረቅበት ቤት አይደለም ፎቅ ለምን የፈለገ ለምን አልሄድም እዛ ቦታ የዛ ንጹሃን ደም ያንገበግበኛል የዛ ንጹሃን ደም ይፋረደኛል ግን እንዲደረጉ ምን እንደሚሉ እንደዛ እንደሚሆኑ ስለማቅ ማለት አጅሬው ስለሚያቅ ትልቁ ቦይራ ስለሚያቅ ብሎኬት ቢመረቅ ለሱ ጉዳይ አይደለም ያቃል ያን ጉዳይና ቀለል አድርጎ ነው የሚያየው ማለት ነው ተግባባን እዚህ ጋር የኔ ያለውነት ዶክተር አብይ ለምንድን ነው ማየት ያልቻልከው የኔ ጥያቄ መቼ ነው ተጠያቂነት የምታመጣው ከህዝብና ከአንድ ታማኝ አመራር የቱ ነው የሚበልጥብህ ዶክተር አብይ የቱ ነው የሚበልጥብህ ከለማ በላይ የምትወደው አለ ወይ ዶክተር አብይ ለማን ያነሳበት እጅ ሌላው ማንሳት ለምን አቃተ ሰላም እዚህ ሀገር እንዳይመጣ የምትፈልገው አንተ ነው ወይ ለምን ግራ ተጋባናል እኔ ነኝ በለንና ገላግለን ንገረን እኔ ነኝ እሱን ምልከው በለን አንተ ካላከው ቀፍድድና እስር ቤት አስገባው ተጠያቂ አድርገው ካብዲ ለጋ አገናኘው አንተ ካላከው እስከ መቼ ስንት ሰው እስኪሞት ነው የምትጠብቀው ስንዴቆ ማንንም ይዘራል ዶክተር አብይ ለምን ትጨነቃለህ አበባ ማንንም ይተክላል እኮ ዶክተር አብይ አትጨነቅ ለዚህ ኦሮሞ ዱሮማ አበባ ሲተክል ነበር ስንዴም ሲተክል ነበር ፓፓያም ሲተክል ነበር ይተክላል አሁንም አትጨነቅ እሱ ቢነሳና ቢታሰር ስንዴ አይቆምም ዶክተር አብይ እኔ ቃል ገባላለሁ አይቆምም የለውና ጉዳይ ነው የስንዴ ጉዳይ ግን ማን ይበላዋል ሰው ሞቶ ዶክተር አብይ ሰው እየተጨፈጨፈ ማን ነው የሚበላው ያን ስንዴ ኤክስፖርት ልናደርግ ነው ሰው አጨርሰን ምንድነው አላማችን ዶክተር አብይ የኢትዮጵያን ሰው ጨርሰን ስንዴ ወደ ኢትዮጵያ ላክን የሚል ዜና ነው ምን ፈልገው ለምን ዝም ትላለህ እያየ 78 ጊዜ እኮ ነው ያዘ መግለጫ የወጣው ሰው እየሞተ ለምን ስንት ነው መውጣት ያለበት ያዘ መግለጫ ያዘ መግለጫ የዱቃን ማሳመሪያ ሆኗል እኮ አሁን እስከየት ድረስ ነው ያዘ መግለጫ የሚወጣው መቆም አለበት በቃ ሰው መሞት የለበትም እንዴት አዙረው ነገሩን አንተ ላይ ያመጡ እንደሆነ አልታያለ ለኔ እየታየኝ ዛሬ ትላንትና እኮ ሁሉም የሚኮንነው እነሱን ነበር የዛሬ 4 ወር የዛሬ 5 ወር አሁን ግን ሁሉም የሚኮንነው አንተን ነው በጊዜ ሂደት ሁሉም ድፍድፍ መጥቶ የሚዘፈዘፈው አንተ ላይ ነው ለምንድን ነው ይሄን እድል የምትሰጠው ኢትዮጵያ ማጸነ ብሩክ ነች ብዙ ልጆች አላት በኦሮሚያ ብዙ ልጆች እኮ አሉ በኦሮሚያ ማስተዳደር የሚችሉ አርሲ ልጅ የለውም እንዴ ወለጋ ልጆች የላቸው ሸዋ ሌላ ልጅ የለው ሐረርጌ ልጆች የላቸው ጅማ ልጅ የለው ኢሊባቡር ልጅ የለው ካራዩ ልጅ የለው ወሎ ልጅ የለው ኦሮሚያ ለማስተዳደር ማጸነ ብኩን ነው እንዴ ኦሮሞ ለምን አንዱ ተወስድም እዛ ሰላም ለማምጣት ለምን አትበትነውም ካቢኔውን
ይሄን ካላደረክማ እንደዛ እንዲጎናጁ ያረከው አንተ ነህ ማለት ነው ስለዚህ አንተ ነህ እየመራህ ያለው ማለት ነው ከጀርባው ነህ ስለዚህ አንተ በመትመራው ሚሽን ልጅ ልትነካ አትፈልግም ማለት ነው እያሉ ያለው ይሄ ነው ዞሮ ዞሮ እኔ የምምልህ ይሄ ነው ስለዚህ አብዲሌ ላይ የጨከነ አንጀት አብዲሌ ወያኔ ስለሚያዘው ነው ብለህ ነው ሽመልስን ደግሞ መጨከን ካቃተ ፍቃዱ ላይ መጨከን ካቃተ ሁለቱን እያዘዝካለው አንተ ነህ ማለት ነው እንጂ ሸኔ ወያኔ ቢያዛቸው ነው ታነሳቸው ነበር ማለት ነው ስለዚህ እንደዚህ እንዲያደርጉ ሰው እንዲጨፈጭፉ የምትፈልገው አንተ ነህ ማለት ነው ዶክተር አብይ አንተ ነህ ማለት ነው የሚለየው በቀጣይ ቀኖች የምታረጋቸው እርምጃዎች ይለያቸዋል እኔ በሞት እንኳን የኢትዮጵያ ህዝብና የኢትዮጵያ ኦሮሞዎች የኢትዮጵያ ብሔረሰቦች ይሄን እንዲሰሙ ፈልጋለሁ ጉዳይ አይደለም አላማ አለኝ ለተናግረው ይሞት ስለዚህ ባካ ዶክተር አብይ አይነህን ግለጽ ጎንህን ይየው ግራህን ይየው ቀኝህን ይየው ምን እየተካሄደ እንደሆነ ይየው የአማራ ክልል ፕሬዝዳንት ሳታናግር ሂድ አማራ ጋር የቤንሻንጉል ፕሬዝዳንት ሳታናግር ሂድ ቤንሻንጉል ጋር የሶማሌ ክልል ፕሬዝዳንት ሳታናግር ሂድ ቤንሻንጉል ጋር ሶማሌ ጋር የኦሮሚያ ክልል ሳታናግር ሂድ ኦሮሚያ ከህዝብ ጋር ተገናኝ አንተና ህዝብን ለያይተው አንተን ሊበሉ እየሰሩብ ያሉ ኃይሎችን እድላቸውን እያሰፋ ነው አንተና ህዝብ ሆድና ጀርባው ናቸዋል ዶክተር አብይ ባክ ሰንሰለቱን በጥስና ከህዝብ ጋር ተገናኝ ህዝብ አዳምጥ አገር የሚመራው በህዝብ ነው ስልጣን ደግሞ የህዝብ ነው መስሎዋል አምሮ ወያኔን የራሱ ያልሆነን ከቤተ መንግስት ያወጣ ህዝብ አንተ ላይ ያላመረረም እንጂ ያመረረቀን በተራራ ፀሐይ ነው ከቤተ መንግስት የሚያወጣ እመነኝ እመነኝ ምን እየመራው ነው እያልክ ነው የነዳጅ ቦቴ በኮንትሮባንድ ጠፋ እያልክ እንዴ ነዳጅ የኪስ ዋሌት ሆነ እንዴ የሚጠፋ የነዳጅ ቦቴ እንዴት ይጠፋል ዶክተር አብይ በፈጠረ የመቆጣጠር የተነሳ ነው አገር መንግስት የኛን ህይወት ይቆጣጠራል ብለን እናምናለን የድንች የገበያን መቆጣጠር ያቃተው የስኳር ገበያ መቆጣጠር ያቃተው የሲሚንቶ ገበያ መቆጣጠር ያቃተው የጫት ገበያ መቆጣጠር ያቃተው የሁሉ ነገር መቆጣጠር ያቃተው እየተጫወቱብ እንደሆነ ተደራጅተው እንዴት ሊገባ አልቻለም እንዴት ነው ሊገባ ያልቻለው ላንተ የሚያዝኑትን ለዚህ ስርዓት የሚያዝኑትን ስልጣን ፈላጊ ብሎ አንተ ጋር ያቋሽሻሉ ስልጣን ፈላጊ ናቸው እንዴ ብላ አንተም ተወስዳለህ ላንተ የሚያዝኑትን ሁሉ ካንተ ጋር ጀርባ ወድና ጀርባ ያረጉ አንተ ላይ እየተጫወቱ ነው እየተረዳ አይደለም አንተ እስከ መቼ ነው እንዴ ጥቢ የሚጫወቱብህ እኛ እንወዳለን የኦሮሞ ህዝብ ይወዳል የአማራ ህዝብ ይወዳል ብሔረሰቦችን እንወዳለን ለዚህ ሀገር መድኃኒት ነው ብለን አምነናል ለዛም ነው ህይወታችንን ሀገራችንን ጥለን ህዝባችንንና አንተንና ፓርቲያችንን ብለን የመጣ ነው ባክ ዶክተር አብይ ንቃ በቃ ንቃ ይበቃል ንቃ አይነክን ፈጥ ወሰድ እርምጃ አምር ሳቃቁም ቴሌቪዥን ላይ ሁሌ መታየት አቁም ንግግር አቁም ተግባር አሳይ እሰር ቅጣ አፍድድ አስተካክል ምራ ሀገሪቷን እግዚአብሔር አንተ እጅ አምጥቷል የሁሉን ነገር ይሄን ካላረክ ግን አንተን ይገሉዋል ልጄን ጠባቂን እንደገደሉት አንተን ይገሉዋል ዶክተር አብይ እኔ ነገ ቢሞት ጸጸት የለብኝም ነግሬያለሁ ለታሪክ ይቀመጣል ይሄ ነገር ግን አንተን ገለው ቤተ መንግስት መግባት የሚፈልጉ ኃይሎች አንተና ህዝብ እያጣሉ ነውና ንቃ ነካ አንተ ጎን ነው ያለው ከኢትዮጵያ ህዝብ ጎን ነው ያለው ከብልጽግና ጎን ነው ያለው መቼም ያው መቼም እንደምናውቀው ሪፕ ራክሷል ኢትዮጵያ ውስጥ ረስት ኢን ፒስ
ርካሽ ነገር በኢትዮጵያ አሁን የረከሰ ነገር ቢኖር ረስት ኢን ፒስ ነው ረክሷል እኔም ነገ ቢሞት ወይ ዶክተር አንጋሳ ረስት ኢን ፒስ እቺ ነው ብትሉ አንተም የሆነ ነገር ትጽፋል እንዴ ዶክተር እኔ እንጃ ብቻ የሚጻፍ ነገር ኖሮም አልኖሮም ብቻ ረስት ኢን ፒስ ነው አይደል ገዳዩን እንፈልጋለን ነው አይደል ሲከተል ስንት ገዳይ ነው የፈለጋችሁት እስካሁን በዚህ አመት 2014 ስንት ገዳይ እንፈልጋለን ብላችሁ ነው መግለጫ ያወጣችሁት በጠቅላይ ሚኒስትር ጽፈት ቤት ቢሮ በኦሮሚያ ጽፈት ቤት ቢሮ ስንት ገዳይ እንፈልጋለን ነው ቁጥሩን አቋዋለሁ እኔ መናገር አልፈልኩም ካልኩሌት አድርጌ አምጥቻለሁ እያንዳንዷን ስንት ጊዜ ወንጀለኞችን ለህግና ለፍትህና አቀርባለን የምትል አንድ ድራማ አለኝ ስንት ጊዜ እንዳላችሁ አቅርቤያለሁ ተርሜ ቀየተኒ አባቾር ከይስቶታፊ ዲኖታ ኡመታፊ ሰባሰብ ለሞታ ሄራፊ ሴራፍ ዴስኔ ዱጋኒ ምርከናው ኢብሲ እጀኖ ከነትቤ ሜቃ ጨፋ እየተካሄደ ያለው በኦሮሚያን ሁሉም ነፍስ ሞትን ቀማሽ ነች ከውጪ ስመጣም አንተን ደግፌ ብልጽግናን ደግፌ ህዝብና ሀገሬን ለማገልገል ስመጣም የድሮ የነበረኝና አመለካከት ጥየም ስመጣም እንደምሞት አውቀዋለሁ ጉዳይ አይደለም ግን ውሸትን ታቅፌ ውሸትን አዝሌ መሞት የለብኝም በንጹሃን ኢትዮጵያኖች ላይ የሚደረገው ጭፍጨፋ እየተካሄደ ያለው በኦሮሚያና በብልጽግና ጽፈት ቤት በኦሮሚያ ክልል ባለው ጽፈት ቤትና በኦሮሚያ መንግስት ነው ይሄ መቆም አለበት አቋሜ ነው ከልቤ ስለማምን ማለት ነው ለዚህ ደግሞ ተጠያቂነት መኖር አለበት ባይ ነኝ ዶክተር አብይ ተጠያቂነቱን ካላሰፈርክልን እንደ አብዲሌ ሽመልስና ፍቃዱ ታደሰን እስር ቤት ካላስገባህ ዶክተር አብይ አንተ ነህ ያዘዝካቸው ያለው ወደሚለው ድምዳሜ ነው የሚሄደው ኢትዮጵያስ ምርጫው እንተ ነው ዶክተር አብይ ወደዛ እየሄደ ነው ለአብዲሌ ክፍት የሆነ እስር ቤት ለነሱ ለምንድን ነው ዝክብ የሆነው አብዲሌ ስንት ሰው ገደለ እነሱ ስንት ሰው ገደሉ አብዲሌ ስንት ሰው ጨፈጨፈ እነሱ ስንት ሰው ጨፈጨፉ በስልጣን ዘመናቸው እና የብሔር ጉዳይ ነው የጉዳይ እነሱ ኦሮሞ ስለሆኑ ወይስ አንተ ስለታዘዝካቸው መለየት አለበት አንተ አዛቸው ነው ለጅልን ወይስ ኦሮሞ ስለሆኑ ነው ያው እንደሚባለው ተረኛ ሆኖ እንደፈለጉ ያርጉስ ብለ ነው ተውካቸው ያ ካልሆነ አብዲሌን እኮ ምክር ቤቱ ተሰብስቦ አይደለም ከስልጣን ያወረደው አንተ ነው ያወረድከው አንተ ነው ያሰርከው እንኳን አሰርከው እንኳን አወረድከው ተቃውሞ የለኝም የኔን ህዝብ ነው ያፈናቀለው የኔን ህዝብ ነው የጎዳው በሱ ጉዳይ አይደለም እንኳን አሰርከው እንኳን ከስልጣን አነሳው ግን ለአብዲሌ የሰራው ፕሮቶኮል እነዚህ ላይ ለምን አይሰራም ነው የኔ ጥያቄ